ሰላም እንደናችሁ ውድ ፀሐይ ቲዩብ ቤተሰቦች፣ ያው በጀመርኩት ስራ መሰረት አሁንም መስማትና መናገር የተሳናቸው እናቶች ወግ ስለሆነ ባለፈ ትንሽ አቁሜ ቆይቻለሁኝ። ያው የስልክም የምንም ችግር ነው። አሁን ግን እንደገና ጀምሬዋለሁ። ከዚህ በኋላ በተከታታይ ነው፣ አላቋርጠውም። እናንተ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አግዙን፣ አበርቱን። ብዙ እናቶች የዘጉ ልጆቻቸውን ያስቀመጡ እናቶች እንዲወጡ የእናንተ እገዛ ግዴታ ያስፈልገናል። አሁን ደግሞ አንዷ መስማትና መናገር የተሳነው ወላጅ ቤት ተገኝቻለሁ ዛሬ። እስኪ እሷን እናውራት። እንዴት ነሽ? ሰላም ነው? ድምፅሽን ከፍ አድርጊ። አንተስ? ደመነኛ ተለማንተ እኮ ፈታ ብለሽ አውሪሽ። የሚያሳስብ ምናምን ነገር የለውም። መደለትም ስለምንችል የነክለ ያስጨንቀን እና እስኪ ድንቋ ትባላለች። ድንቅነሽን አብረን እናጫውታት፣ አብረን እናውራት። እንዴት እንዳለፈች እዚህ እንዴት እንደደረሰች። እሷ ላይ ደግሞ 8ኛ ክፍል ደርሶ ትልቅ ነው፣ እግዚአብሔር ይመስገን። 2 ልጆች አሏት ከዛ በታችም። እነሱ ደግሞ ማውራትና መናገርም መስማትም የሚችሉ ናቸው። አንዳንድ እናቶች ተስፋ ቆርጠን እናቆማለን መውለድም ማግባትም። ለምሳሌ ነው ያለው ማርያምን ይጨንቀኛል። ማግባትም ይሁን መውለድ በጣም ነው ስራ መስሎ የሚታይ ከዚህ በኋላ። ለምን ካልሽ አንደኛ ለልጅ ጊዜ ያሳጣው ይሆን የሚል ሀሳብ ይመጣብኛል። ሁለተኛ ደግሞ እንደገና ጤነኛ ልጅ ባልወልድስ፣ ሶስተኛ ማገባው ባል ልጅን ሰላም ባይሰጥልኝስ። 3 ችግሮችን ይዤ ማግባቱንም ትቼው ልጅን ብቻ እያሳደግኩ ነው የምኖረው። አንቺ ግን እግዚአብሔር ይመስገን ትዳርሽም እንደነበረ ነው። እንደውም 2 ልጆች አፍርተሻል ከሱ በታች። ብቻ ባለንበት ሁላችንም ተመስገን ነው የምንለው። ጎበዝ ነሽ። ማን ነበረ የልጅሽ ስም? ማውራት ነው መናገር የማይችለው ልጅ። ደሞዜ እርግዝና ላይ ነበረ የሆነ ችግር እንዳረግሽ? የለም። በስንት አመት ነው አለማውራቱን ያወቅሽው? አመት ከ8 ወር። ሲወለድ ምንም ችግር የለበትም ብለው ነው ወጥተው የሰጡሽ? ይሰማል ብለሽ ነበር የምታስብ? ንቅት ያለ ነው ህፃኑ እና ከዛስ ማማ እንደማለት እየሞከረ ነበር። ከዛ የሆነ ትንሽ ድምጽሽ አመት ከ8 ወር ላይ የ1 አመት ልደቱን አክብረን ትንሽ ቦታ ገዝተንታች ነበረች። 8 ቆርቆሮ ሰርተን ነበር። እዛ ውስጥ ይዤው መጥቼ ጎረቤቴ ናት እና እሷ ይሄ ልጅ አይሰማም እንዴ ስጠራው እኮ መለስ ማይል ምንም አይልም አለች። እኔ ጭራሽ አላወቅም። አባትየው አላወቅም። አንቺም አላወቅሽም? እዛው በተደጋጋሚ ሙከራ ሳደርግ በቃ አይሰማም፣ እንደማይሰማ ተረዳው። ያው ውስጤን እኔ ያሳመንኩት እንግዲህ እሱ የሰጠኝ ስጦታዬ ነው፣ በቃ ምን ማድረግ አልችልም ብለን ዝም ብለን በቃ ቀጠል። ያው ስንል ለትምህርት ቤት ሲደርስ አዳም ሲደርስ ምንም አልሞከራችሁም? ጸበል ምክንያቱም ምንም እንትን የሚለው ጸበልማ አሁን ከኔ ጋር የ1 አመት ልደቱን አክብሬ ወደዛው ነው እና ለተወሰነ አመት ወደ አጃን ሚካኤል ሄጄ ብዙ ጊዜ ተቀመጥኩኝ። ብዙ ጊዜ እዛው ይዘው ማለት ነው። በዛ ተቀመጥኩኝ እና የሆነ ስልሽ ለውጥ አየሁበት። ተመስገን እና ስንል ያው በኋላ ምን ስንል ያው ገፋን ለትምህርት ሲደርስ ተስፋ ቆረጥኩ። ግማሹም እንዴት ልታረጊው ነው ይሄ ልጅ ሲል፣ ግማሹም በቃ ዝም ብዬ ያው ሰው እንዲያውቀውም አልፈለኩም። ራሴም በውስጤ አምቄ ትምህርት ቤት ፍለጋ ጀመርኩ። 5 ዓመት ላይ ከዛ በቃ ያው ብዙ ሙቀቱም አልነበረንም። እዚሁ አዲስ አበባ ነው የምኖረው? አዎ አዲስ አበባ ኮተቤ ነው የተወለደው። ወደ ወሰን አካባቢ ነው የተወለደው። እዛ ነው እኛ እና አመት ከ8 ወር ነው ይዤው ስመጣ ይሰፋል። እዚህ ሰፈር ስንመጣ አመት ከ8 ወር ላይ ያወቅነው እንደዛ ነው። እና ዝም ብሎ መሄድ ነው፣ ካላየሽ አይመለስም። በዛ ነው ብዙ ምንም የለቃ ነው፣ ዝም ብሎ ይሄዳል። አዎ የሁሉም ጸባይ ይሄዳል። ከዛ ይሄ ልጅ በቃ ከዛሬ ነገ ስንል ምንም እንትን የሚል ነገር የለም። ያው በኋላ ስንል የሆነ ትምህርት ቤት መጠያየቅ ፈለግን። ያው ትምህርት ቤት በራሱ ቋንቋ እንዳለ ጠይቃለሁ። እኔ ጎበዝ ነኝ እና እስኪ 5 አመት ላይ የሆነ ኤንጂኦ ነበረ። በ4 አመቱ የሆነ ኤንጂኦ ነገር ሆኖ እስካሁን እንደውም ደብተር ይረዳቸዋል የሰራው ደብተር። ከዛ ላይ እንትን አልኩ ሄጄ ስጠይቅ እንደዚህ አስገቢያለሽ። ገነት የምትባል አስተማሪ ያለች በጣም ጥሩ ሰው ናት። እሷ ብቻ የምትረዳኝ እና ውሃ በዚህ ሰዓት አልነበረም። የት ትምህርት ቤት?
የኤንጆ ራሱ በየቦታው የሆነች ቆርቆሮ ነገር ከራይና የሆነች ቤት ነገር ከራይና ያስተምራሉ። እንደዚህ ደካማ ልጆች ምልክት ቋንቋ ሳይላንጉ ካቶ የለም እሱ በደንብ ገና አሁን እኮ ነው የታወቀው ነው እንዴ? አዎ የለም ብዙ ያን ያህል የታወቀ አይደለም። ወደ ከተማ ነው ያለው ያኔ። አሁን እኮ አልፋ ነብርሃንም በነገራችን ላይ ምናምን አመታቸው ነው። ግን እነሱ እኮ የነበሩት እኮ ኮከበ ጽባ ነው። ኮከበ ጽባ ራሱ አንድ አመት አስተምሬያለሁ። ስለዚህ ዘለን እዛና ለታሪክ እንጂ ከዛ ስጠይቃት እንደዚህ ናቸው። ስለዛስ ዝም ብዬ አንድ አመት ቆየ እዛ። ቀጣይ አመት እግዚአብሔር ከፈቀደ እዚህ አላስተምረውም። ግን እዛ ብዙ መስዋዕትነት ትከፍያለሽ። ትምህርት ቤት ላይ ያንቺ ልጅ ነው የሚያቆሽሸው ይሉኛል። ያው ምክንያቱም የኛ ሰው ከባድ ነው ከሌሎች ጋር እኩል ስለሚማር መማሰሉን ይበጠብጣል ስለማይረምስ እና ይቺ አሁን አልኩሽ አስተማሪ ወደዚህ ወደ ኮሶሜዳ ነው ቤቷ። አንዴ ሄጄ ጠፋብኝ። አንዴ ሄጄ አይቻለሁ። መሰለኝ ለማመስገን ፈልጌ አንዴ ባንቺ ተነሳኝ ተነሳ ለማለት ፈልጌ እሷ በጣም ትረዳለች። ጎበዝ ናት። እግዚአብሔር ይስጣት። እና ስንል በቃ ያንቺ ልጅ ነው የሚያቆሽው። ነው ውሃ ቀጂና እጠቢ በየሶስት ቀን ነው ቤት ማጸዳው ነው የትምህርት ቤት እንዲቻ አንድ ክፍል ነው ሰብስበው የሚያስተምሩት። የኤንጂኦ እና ከወንዝ ነው ውሃ መንቀዳ ነበር። ምንጭ ነበረች ውሃም ነበር። እኛ ስመጣ ይሄ በሙሉ ገዳ ምንም ነገር የለም። ከዛ እጅ አጸዳለሁ ምን እላለሁ። እንደው እግዚአብሔር ከፈቀደስ ቀጣይ አመት ልጅን እዚህ ያላስተምራል። በላንተ ትምህርት ቤት ፈልግ ሄድ እኔም ፈልጋለሁ ስለዋል። መገናኛ ይሄዳል ያጠያይቃል። መገናኛ ይሄዳል ያጠያይቃል። እኔ ትራንስፖርት ያኔ 2 ብር ናት ራሷ አይደለም። እና ከዚህ መገናኛ ሄድና ከመገናኛ ወደዛ ወደ ከተማ ወደ 6 ኪሎ 4 ኪሎ ለመሄድ ትራንስፖርት ስለሚቸግረኝ በእግሬ ነው የምሄደው። ከመገናኛ ወደ ቤት የምትለዋን ብቻ ነው የሚይዘው አይደለም። እስከ መገናኛ በእግሬ ነው የምመጣው። አዝዬ ልጁ እዛ ስንል በቃ አልተሳካም። የመንግስት 6 ኪሎ እንዳለ የመንግስት አካቶ እና አዳሪ ነው መሰለኝ አለችኝ። ልጅ ጠየቁ። ተመልሼ መጣሁና ጎረቤት ያለች ታች ትልቅ ሴትዮ ናት። ኧረ ብዙ ሄደች እንዴት ላድርግ በቃ ከኔ ጋር ነው የሚቀመጠው ይሄ ልጅ በቃ እንዴት ላድርገው? ኧረ ብዙ ምን ይሻለኛል? አይዞሽ እንዳትጨነቂ እሱ አይደለም ለራሱ አንቺን ይረዳል። ገና የልጁን እድል ታውቂያለሽ። እና እንደው እኔ ብስጭት ብዬ ስመታው ይድፋህ በደፋህ እለዋለሁ። ልጁ ኧረ አንቺን ይድፍት ያርግሽ አንቺ የበላሽውን ይድፋህ ትለኛለች ሴትዮዋ ማለት ነው። ስትለኝ ብዙ ነሽ ቶላ ነው የምትባለው ስትለኝ በቃ እኔ ወይ እሱን ገድዬ ራሴን አጠፋለሁ እንጂ ከአሁን በኋላ ምክንያቱም እዛ ላይ የሰው እንትን ይደርስብሻል። ከባድ ነው የሚናገሩሽ አማርኛ። እንዴት ልታረጊው ነው? ይሄ ልጅ አሁን ቤት ይዘሽው ልትቀመጭ ነው ወይ? እንዴት ልታረጊው ነው? አዎ ይሉሻል። ጭንቅላትሽን ነካ ይሄዳል እኮ ግን አመለካከታችን ድንቁርና ነው እንጂ አሁን ይሄ ልጅ እንደው ቆሞ እየሄደ ነው። አዎ ተረግመሽ ነው የሚባለው አማርኛ ይኖራል። ከባድ ነው በጣም እና በቃ እኔ በሳጫለሁ። በዛ ዛይን የሚያመኝ ነበር በጣም ምክንያቱም ወይ ስሬን ባላገቡ ነበር። ስሬን አርፌ በሰራው ሰራ ነበር። ነጋዴ ነበር። ባይወለድ በቀርና ለምንድን እንደዚህ ነው? እኛ እኮ ድንግል ነን ገና መፈተን ያለ ነው። እግዚአብሔር ደግሞ የሚወደውን የሚፈትነው ይለኛል ባለቤቴ። ትንሽ ነፍስ ስላወቀ ማለት ነው። እግዚአብሔር ይስጠው። እንደዛ ይለና ያረጋጋኛል። እኔ በቃ በተፈጥሮ የሚሆንሽ ነገር ውሃ ቀጠነሽ ብዬ እጣላለሁ። ለምን እንዴት ምን አድርጌ ነው እኔ ኃጢአት ሰርቼ ነው እንዴ ያደግኩት? እንደዚህ እንጀራ እናት ነው። ለምንድን ነው ፈጣሪ የሚቀጣኝ ብዬ ከሱ ጋር ሁላ ባገኘው ለመደባደብ ወደ ኋላ አይደለም። በቃ ጥያቄና መልስ ይሆንብኛል። ስንል በኋላ ነይ ቆይ እስኪ የሆነ ልጅ ወደ ካራ አለ መስማት ተሳነው አታወራውም እና በጣም ያስቸግራታል። ግን ቆይ እስኪ ነይ እንሂድ እንጠይቃት አለችኝ። ብዙ ነሽ ቶላ ማለት ነው። እሺ እንሂድ። የት እናገኛታለን? አብዛኛው የምትመጣው መድኃኒዓለም ነው ወይ ደግሞ እዚህ ሚካኤልም ትመጣለች። ነይ እንሂድ አለች። ከዛ ሄድን መድኃኒዓለም ሄድን። አላገኘናትም። ተመልሰን እንደገና እዚህ ሚካኤል መጣን። አላገኘናትም። ተመልሰን አሁን በሌላ ጊዜ መድኃኒዓለም ሄድን። ስንሄድ ያችን ሴትዮ አገኘናት። ልጇ ነው ልጇ ዲቃላ ወልዳ ማለት ያው አስወልዷት ጠፍቷል ሰውየው። እናትየው ደህና ቦታ ነው ያለችው። አያትየው ካራ አካባቢ ነው ቤታቸው። በዚህ ላይ ሳላመሰግናት አላልፍም። እግዚአብሔር ይስጣት። እሷ ናት የልጅ ትምህርት ህይወት የሆነችው ማለት ነው። እንዛ የት ነው እንደዚህ የት ትምህርት ቤት ይሄን የምታስተምሩ እንደዚህ ልጅ እንደዚህ ያላት ብላ ጠይቃታለች። እንደዚህ ወስዳታለሁ አለችኝ። በዚህ ሰዓት ትምጣለችኝ። ወሰደች። የት ነው የት ወስደኛለች? ሾላ
እየተረሳ መጣ። እንዲገባ ብለሽ ወደ ውስጥ ቆሎ ምናምን የሚሸጥበት ሱቅ ሁሉ የአበቤ ሱቅ መሰለኝ ወረድ ብለሽ ተከራይተው ነበር የሚያስተምሩት እነ ብርሃኔ። እሺ እዛ ሄድኩኝ። ስንሄድ አይ ተመዘገበ ልንለቅ ነው አሁን እኮ በጸማ ሊገባ ነው ነው በቃ ወደዛ እና ጎበዛለና አስመዘገብኩት። ልክ